በግብጽ ሀገር ውስጥ ሌይላ የምትባል ቆንጆ መልከ መልካም የንጉስ ልጅ ነበረች። እነሆ ሌይላ በውበቷ ወደር ያልተገኘላት ነው። ራሷን ፊት ለፊት ላይ መስታወት አርግታ ስታየው ያላት ድንቅ ውበት ያስደንቃታል። ነገር ግን በጀርባዋ የተሸከመችው ድብቅ ሚስጥር አለ። ምን ይሁን እንዲህ ብቻዋን ደጅ ሊያወጣት የቻለው? አብረን አንድ በአንድ እንከታተለው። አስቀድሜ እንደነገርኳችሁ ሌይላ መልከ መልካም ነች። እሷ የንጉስ ልጅ እንደመሆኗ ብዙ እጩዎች ቀርቦላታል። ነገር ግን ጀርባዋ ላይ የደበቀችው ሚስጥር አለ ብያችሁ ነበር። እነሆ በሽታ ነው ጀርባዋ ላይ ያለው። የማጉበጥ ወይንም ደግሞ ቁምጥና ይሉታል። እሱ በሽታ አለባት። ያንን ማንም አያውቅባትም። ከአንጸባራቂው ውበቷ ጀርባ ለትዳርም ይሁን ለተለያየ ነገር የደበቀባት ይህ በሽታ ነው። አባቷ በዚህ ነገር ክፉኛ አዝኗል። ምክንያቱም ከተማ ውስጥ መነጋገሪያ ሆኗል። እንደ እውነቱ መጀመሪያ መነጋገሪያ የሆነው የውበቷ ጉዳይ ነው። የንጉሱ ልጅ እኮ ቆንጆ ናት፣ መልከ መልካም ነች፣ ማንም አይደርስባትም፣ ነገር ግን ማንም አላገባትም እያሉ ምን ይሄ ብቻ ብዙ ጥሎሾችን አስከትለው ቤተ መንግስቱን ከበውት ሌይላን ለትዳር በመጠየቅ ሁሌም እንደተሰለፉ ነው። ነገር ግን በስተመጨረሻ ሁሉም መሮጥ ነው ስራው። ልክ ጀርባዋ ላይ ያለውን ሚስጥር በምትነግራቸው ጊዜ እኛ ጎባጣ ሴት አንፈልግም እያሉ ቤተ መንግስቱን ለቀው ነው የሚሮጡት። እና ይሄኔ አባትየው የገዛ ወላጅ አባቷ ራሱ ክፉኛ ስለተጠየፋት በቃ ወደ ጫካ ብቻሽን መኖር አለብሽ፣ ይህንን መርገምት ይዘሽ ቤተ መንግስት ውስጥ መቀመጥ አትችይም ይላታል። እሷም ታዝንበታለች። ምክንያቱም እነሱ አካባቢ አፈ ታሪክ ትልቅ ቦታ አለው። ይህች ጀርባዋ ላይ የተሸከመችው በሽታ መርገምት ነው፣ ስልጣንህን ያስወርደዋል፣ እናትየዋንም የገደላት እሱ ነው ብሎ ስለሚያምኑ ከቤተ መንግስቱ ተባራ ብቻዋን እንድትኖር አዘዘ። እሷም ክፉኛ ብታዝንም ምንም ማድረግ አትቻለችምና ያላት አማራጭ እጆቿን ታስራ ወደ ውጭ መሰደድ ነው። እነሆ ጫካ ውስጥ ጥለዋት ሄዱ። ያላት ብቸኛ አማራጭ ራሷን ማዳን ነው። እንደ አባባል እኔው ለኔ ራሴን በራሴ አፌን በመላሴ እንደሚባለው ትንሽም ብታዝን ያው ህይወቷን የሚያድንላት ማንም ስለሌለ ከራሷና ከፈጣሪ በቀር ማንም የላትም። ሰበቡን ለማድረስ መንቀሳቀስ ጀመረች። እነሆ ከወራጅ ወንዙ ውሃ ትጠጣለች፣ ፍራፍሬዎችንም እየለቀመች አንዲት ነፍሷን ለማቆየት እነሱን ትመገባለች። ሁሌም ቢሆን ፊቷ ላይ ሐዘን፣ ቁጭትና እልህ ይነበብባታል። አንድ ህይወቴንማ አድነዋለሁ ትላለች። ከዕለታት አንድ ቀን ጫካ ውስጥ በምትሄድበት ሰዓት ተኩላ ፊት ለፊቷ ይመጣል። የተኩላው እይታ ከቶውን ያስፈራል። ከተለምዶ ወጣ ያለ ነው። ሊነክሳት መጣ፣ ግን አልቻለምና ትቷት ሄደ። እሷም ተደናገጠች። ምክንያቱም አውሬ እንግዲህ ስራው መብላት ነው። እሷን ግን አልነካትም። አጠገቧ ተጠግቶ አይቷት ተመልሶ ሄደ። ረጅም ጊዜ ሆነ። እነሆ ሌይላ በአቅምም በአስተሳሰብም በትዕግስትም አደገች። ትልቅም ሴት ሆነች። ረጅም ሰዓት ጫካ ውስጥ አሳለፈች። ካለችበት ከግብጽ አካባቢ ወደ ሂጃዝ ወደሚባል አካባቢ በስደት ሄደች። የሂጃዝ ከተማ በንጉስ ዑመር የሚመራ ሲሆን እነሆ አዲስ ህይወት ጀምር ይሆን፣ ይህ የከተማው ሰው ይቀበለኝ ይሆን እያለች ራሷን ጥያቄ እየጠየቀች ራሷን መልሳ እያጽናናች እዚህ ከተማ አዲስ ህይወት ለመጀመር ወደ ውስጥ መግባትን ፈለገች። ሌይላ ጥንካሬና ሰብርን ጫካ ውስጥ በምታየው ኑሮ ተምራለች። እነሆ እርምጃዎቿን አንድ ሁለት እያደረገች ወደ ከተማው ገባች። ታዲያ የጠበቀችውም እንደጠበቀችው ነው ያገኘችው። ሰዎች መጠቋቆሚያ ያደረጓት ምስኪን። እንዲሁም አንዱ መንገደኛ ምን አላት? ስትታይ መልከ መልካም ነሽ፣ የልዕልት ልጅ ነው የምትመስዩ። ታዲያ ምን ነው እንደዚህ ብቸኝነት? ደግሞ ጤነኛ አትመሲም፣ የሆነ ህመም ያለብሽ ትመስያለሽ ይሏታል። ክፉኛ ታዝንና ብቻዋን ወደ ከተማው ጫፍ ትወጣለች። አሁንም ሰዎች ያገኟትና እሬ መልክ ግን ምን ዋጋ አለው? ጤነኛ አትመሲም፣ እቺ ሴትዮ ቆይ ቡዳ ናት እንዲህ እያሉ ሁሉም መጠቋቋሚያ ያደረጋት። እንዴት ይከብዳል መሰላችሁ? አይደለም ሰው ሲያወራባችሁ ይቅርና በመንገድ ላይ
አይኑን ሲያበዛባችሁ ራሱ እንዴት ያስደነግጣል መሰላችሁ። በስተመጨረሻም አንድ አስተዋይ ብላ ያሰበቻቸው ቴምር ሻጭ አጠገብ ሄደች። እንዴት ናችሁ አናገረቻቸው። እሳቸውን በትህትና መለሱ። እንደ ሌሎቹ ሰዎች በብስጭት አልመለሱላትም። ረጅም ሰዓት ስለወሩ ተግባቡ ወይንም ጓደኛ ሆኑ። እሳቸውም ያለውን ነገር ሁሉ ነገሯት። አንድ ነገር አልደበቁም። በስተመጨረሻም ሌይላ ስራ እንደምትፈልግ ነገረቻቸው። አንድ ነፍሷን ሰርቫይቭ የምታደርግበት ስራ፣ ቤተ መንግስት ውስጥ ምግብ መስራት፣ ማጽዳት የመሳሰሉትን። ምክንያቱም አስተዳደጓ ቤተ መንግስት ውስጥ እንደመሆኑ። ይሄኔ ሽማግሌው ይገርምሻል፣ ቤተ መንግስት ስትይ ንጉሳችን ዑመር ከታመመ ስንት ጊዜው መሰለሽ? ያልጎበኘው የሐኪም አይነት የለም። ከሩቅ ምስራቅ ራክሱ ሳይቀር መጣዋል። ነገር ግን አልፈወሱትም። ምን ይሆን? ንጉሳችን ለዓመታት እንቅልፍ በአይኑ ዝር አላለም። በመሆኑ አይምሮ ማሰብ አልቻለም። እንዴ ታዲያ ድርሱኛ፣ እሱን እኔ መፈወስ እችላለሁ አለቻቸው። ይህኔ ሽማግሌው ከዚህ ፊት አይነት ሰዎች እንደተሳለቁባት አይነት የሰላቅ ሳቅሳቀባት። ይህኔ አሳይተው የማታውቀውን ጩኸት ስትጮህባቸው ደነገጡ። ከምሬን እኮ ነው፣ የት ነው አሳየኝ ቤተ መንግስቱን አለች። ይህኔ ጠቆሟት። ቀጥ ብላ ወደ ቤተ መንግስቱ ሄደች። የቤተ መንግስቱ መግቢያው አጥር ጋር እንደደረሰች ለአንዱ ለቤተ መንግስቱ ጠባቂ ንጉሳችሁን ልፈውስ የመጣው ሴት ነኝ፣ ወደ ውስጥ አስገባኝ ብላ በድፍረት ተናገረች። ይህኔ ሁለቱም በሳቅ ፍርስ አሉ። እኮ አንቺ ነሽ ንጉሳችንን የምትፈውሽው? ስትታይ ልትሞጂ አንድ ሐሙስ እኮ ነው የቀረሽ። በጣም ነው የምትገርሚው። እስኪ የለበስሽውን ልብስ እያሉ አሁንም ለሁለተኛ ጊዜ ሲስቁባት ፊቷ የእውነትም ቀላ። ምንም ማድረግ አልቻለችም፣ ማስፈራራትም አትችልም። ነገር ግን አንድ ቃል ተናገረች። እነሆ ምንም አይነት ፈውስ ካላመጣው አንተው ራስህ በንጉስ ፊት አንገቴን ቅለኝ ብላ መርህ ሰጠችው። ይሄኔ ይህን ድፍረቷን በሚመለከትበት ጊዜ እነሆ የሆነ ነገር ውስጧ ላይ ይኖራል በማለት ወደ ውስጥ እንድትገባ ፈቀደላት። ከመግባቷ በፊት ግን ልብሷን እንድትቀይር ያዛታል። ልብሷን ቀይራ ፊት ለፊቱ ትቆማለች። እነሆ እህች ልጅ ትንሽ ህመም ነው ጀርባዋ ላይ ያለባት እንጂ መልኳ ለክፉ የሚሰጥ አይደለም። ሁሉንም ያማልላል። እሺ ጥሩ ንግባ በማለት ወደ ንጉሱ ዘንድ አቀረባት። ንጉሱ ሲታይ የድካም ስሜት፣ አይኖቹ በልዘዋል ዝለዋል። ምክንያቱም እንቅልፍ ካዩ ዓመታትን አልፈዋልና። ምን ፈለግሽ አላት። ከንጉሱ ቀድሞ ወዚሩ ወይንም አማካሪው ምን አባሽ ፈልገሽ መጣሽ አንቺ ቆረቆንዳ ብሎ ሰደባት። ንጉሱም ቆይ እስኪ ምንድነው አንቺ ነሽ እኔ ልትፈውሽኝ የመጣሽው በማለት ጠየቃት። እሷም በድፍረት አዎ መውላዬ፣ እኔ አንተን ልፈውስህ ነው። ጥያቄ ግን አለኝ፣ እንዴት እንዲህ ሊሆን ይችላል አላት። ምክንያቱም ካንቺ የተሻሉ ብዙ ዶክተሮች ሞክረውኛል። እሷም ምንም ችግር የለውም፣ ለዚህ መፍትሄው እኔና አንተ ብቻ አንድ ክፍል ውስጥ ለብቻችን አዳሩን እናድራለን አለችው። ይሄኔ ሁሉም እስክስታቸውን ነፏ። እንዴት ብትንቅ ነው እንዲህ የምትለው? አስወጣት፣ ግደላት ይላሉ። እሷም ድምጿን ጮክ ካደረገችና ይህን ነገር የማያደርግ ከሆነ ካልፈወስኩ አንገቴን ቅለኝ አለችው። መቼም ህይወት ውድ ናት፣ በህይወት የሚደራደር ማንም የለም። እሷ ግን እንደ ተራ ነገር ነው አሳልፋ የሰጠችው። ታዲያ ይሄኔ ቆይ እስኪ ለማንኛውም ማየት አለብኝ በማለት ልታደርግ ያሰበችውን ጠየቃት። ምንም ችግር የለውም፣ እኔ የምፈልገው ካንተ ማርና ወተትን ብቻ ነው። ምንም ችግር የለውም፣ ለአንድ ቀን ሌሊት ፈቅድልሻለሁ። መኝታ ክፍሌ መጠሽ ፈውስ እንደምትሰጪኝ ተስፋ አደርጋለሁ በማለት በአክብሮት ሰላሙን ሰጣት። እሷም በሚያምሩና በሚያስቀና ውብ አይንና ከንፈሮቿ ሐሳብ አይግባህ ልዑል ሆይ ተፈውሰህ ታድራለህ በማለት በኮንፊደንስ ነገረችው። እነሆ መሽቷል። ንጉሱም ወደ መኝታ ክፍሉ ገብቷል። ነገር ግን ማንም ስላላመናት መኝታ ክፍሉ አካባቢ ወታደሮች በተጠንቀቅ ቆመዋል። ለዓመታት እንቅልፍ ያላየው ንጉስ የመኝታ ልብሱን ለብሶ ብርቅ ሆኖበት እያቃሰተ ተቀምጧል። እነሆ ሲመሽ አይኑን ያቃጥለዋል፣ ግን እንቅልፍ የሚባል ዝር አይልም። ታዲያ ይሄኔ ሌይላ ማሯንና ወተቷን ይዛ ወደ ክፍሉ ሰተት ብላ ገባች። እስኪ የምታደርጊውን አያለው አሁኑኑ፣ አለበለዚያ ግን አንገትሽ እንደምቀላው ቃል ገብተሻል፣
እኔም ቃሌን ሰጥሻለሁ አላት። እሷም ሐሳብ አይግባ ብቻ እኔ ማዘዝህን ብቻ ለዛሬ ታዘዝልኝ አለችው። እነሆ ምን ይፈጠራል ተመልከቱ። እንግዲህ ያመጣችውን ማርና ወተት አንድ ላይ በመቀላቀል እንዲጠጣው ሰጠችው። ንጉሱም አልተንደረደረም፣ ወዲያው ጭልጥ አደረገው። ጨልጦም እንደጨረሰው መኝታ ቦታ ላይ አረፍ እንዲል ጠየቀችው። እሱም የምታወጣው መድኃኒት ነገር እንዳለ እየጠበቀ ይኸው ጋደም ብያለሁ፣ እስቲ ቀጣዩ ተረኛው ሕክምና ምን ይሆን አላት። እሷም አሁን ዓይንህን ገርበብ አርግተህ ታሪኮችን እተርክልሃለሁ፣ ታዳምጠኛለህ። ምን ታሪክ ነው የምትይኝ አንቺ? እኔ ሌላ ነገር ጠብቄያለሁ። ዝም ብለህ አዳምጠኝ አንተ። ታሪክ ተርክልሃለሁ፣ ከልብ ሆነህ ታዳምጠኛለህ፣ ትሰማኛለህ በማለት ታሪኳን ማንበብ ጀመረች። ከዕለታት አንድ ቀን አንዲት መልከ መልካም ውብ ሴት በአንዲት ግብጽ በምትባል ሀገር ውስጥ ትኖር ነበር። ንጉሱ ትንሽ ዓይኑን ያዝ ማድረግ ጀመረ። እነሆ ያቺ ልጅ በመልኳ ወደር ያልተገኘላት በአባቷና በእናቷ አቅፍ ያደገች መልከ መልካም ልጅ ነበረች። ነገር ግን ያቺ ልጅ አንድ ድብቅ ሚስጥር አላት። በሽታ ነው። ያም በሽታ ጀርባዋ ላይ የተከመረ ነው። እንደ እባጭ ነገር አብጦባታል። ከሰው ወደ ሰው ይተላለፋል በሚል ሰዎች ይጠየፏታል። አረ ምን ይሄ ብቻ! አንቺ በዚሁ ካደግሽ አባትሽ ስልጣኑን ያጣል፣ መርገምትን የተሸከምሽው በማለት ከቤተ መንግስት እንድትባረር ሰበብ ሆኖኛል እያለች የራሷን ታሪክ መዘርዘር ጀመረች። ስሜታዊ ነበረች እሷም። እነሆ ከቤተ መንግስት ተባረረች ያቺ ሴት። ቤተ መንግስቱን ተባራ ጫካ ውስጥ ብቻዋን ቀረች። እዛ ጫካ ውስጥ ብቸኝነትን፣ ከአደጋ ማምለጥን፣ ሰርቫይቭ ማድረግን ተማርኩ እያለች እየዘገበችለት ነው። ታዲያ ንጉሱ ይሄኔ እንቅልፍ ሸለብ ማድረግ ጀመረው። ሰመመን ውስጥ ነው። ማለትም በእንቅልፍና በመንቃት መሃል ያለ ሰው የሚያደርገው ተግባር ድርጊት ላይ ነው። እሷም ታሪኳን ቀጠለች። እነሆ ጫካ ውስጥ ለረጅም ጊዜ በብቸኝነት አሳለፍኩ። አውሬዎች ይመጣሉ፣ ይጎበኙኛል፣ አንዳቸውም ግን አልጎዱኝም በማለት ታሪኳን ሳትጨርሰው የተወሰነ የቁርአን ክፍል ማንበብ ጀመረች። ይሄኔ ንጉሱ ጭልጥ አርግቶ እንቅልፍ ወሰደው። እሷም ያየችውን ማመን አልቻለችም። እንደዛተችው እንደጠበቀችውም ንጉሱ እንቅልፍ ጥርግ አርግቶት ወሰደው። አጠገቡ ምንም ኮሽ ቢል ሊሰማ አልቻለም። ውስጡ የመንፈስ ጭንቀት አለበት። በምትቀራበት ጊዜ መንቀሳቀስ ጀመረ። ክፍሉ ጸጥታ ተሞላ። ንጉሱ በተኛበት መንፈራገጥ ከላይ ወደ ታች ወገቡን ይወጥረው ጀመር። ይህኔ ሌይላ ንጉሱ አካላዊ በሽታ ሳይሆን መንፈሳዊ ጭንቀትን ያዘው፣ ይህንን መፈወስ ይቻላል ብላ እርግጠኛ ስለሆነች ዝም አለችው። እንዲተኛም ፈቀደችለት። የመንፈስ ጭንቀቱም ተረጋጋ። ሌሊቱን በጸጥታ አድሮ አነጋ። አጅሬ እንቅልፉን ሲለጥጠው አድሮ የጠዋት ፀሐይ ቆዳውን ሲያቃጥለው ነው ብንን ብሎ የተነሳው። ከእንቅልፉ ሲነቃ ልክ ታስሮ እንደተፈታ ጥጃ ነው የሆነው። ማመን አልቻለ። ተኝቼ ነው በጣም ነው የሚገርመው እያለ ለራሱ እየተደነቀ ቤተ መንግስቱ መኝታ ክፍል ውስጥ ግራ ቀኝ ያያል። በሰፊው ይተነፍሳል። ተደናግጧል። ምክንያቱም ማንም ያልፈወሰውን አንዲት ሴት በመፈወሷ እሱም ተሰምቶት የማያውቀው ረፍት ነው የተሰማ ያለው። ዞር ሲል አጠገቡ ሌይላ አለች። አንቺ ተአምረኛ ሴት ነሽ፣ ትልቅ ሽልማት ይገባሻል እያለ ማሞጋገስ ጀመረ። ያየውን ማመን አልቻለም። ግራ ቀኝ እያለ አጠገቧም እየሄደ አይኗንም እያየ እባክሽን ንገሪኝ፣ ማን ነው እንዲያደረገው? እሷም የፈጣሪ ጸጋ ነው፣ ፈጣሪ ነው እንዲያደረገልህ። የእውነቴን ነው፣ ይገርምሻል። ለአምስት ከዛ በላይ ለሚሆኑ ዓመታት እንቅልፍ ባይኔ ዝር አላለም። ያላስመጣሁት የሕክምና የዶክተር አይነት የለም፣ ከሩቅ ምስራቅ ሳይቀር ግን ምንም ለውጥ የለም። እሷም ፈገግ ብላ አብሽር፣ አንዳንዴ ሰበብ ያገጣጥማል። እነሆ የተረኩልህ ታሪክ ነው አንድም እንድተኛ ሰበብ የሆነ፣ ያ ታሪክ የኔ ታሪክ ነው ብላ እውነቱን ነገረችው። ደነገጠ።
አይኑም ተከፈተ። ያንቺ ታሪክ? ታሪኩ ሲነሳበት እንደሚያመው እንስት አዎ የኔ ታሪክ ነው እያለች ድምጿን ዝቅ አደረገች። በጣም ይገርማል። ስንቱ ያልሰጠኝን ሰላም አንቺ ሰበብ ሆነሽ ሰጠሽኝ በማለት ጥበቆች ብሎ ጠራ። ሁሉም በሩን በርግዶ ገባና ንጉሥ ሆይ ተኛ እንዴ? ፊትህ ፈክቷል፣ በጣም ቆንጆ መሆንሃል፣ ተኝተሃል እንዴ? እያሉ በአግራሞት መመልከት ጀመሩ። የእውነትም ተኛህ እንዴ አሉት። እሱም ፈገግ አለ። እንደ እውነቱ ከሳቀ ረጅም ጊዜያት አልፎ ነበር። አዎ ይመስገኑ ተኝቻለሁ። እህች የምትመለከቷት ሴት ናት ለዚህ ሁሉ ሰበብ የሆነችኝ። ነይ እስኪ ወደዚህ ጠጋ በይ። እኔ ላንቺ ምን አይነት ውለታ እንደምከፍልሽ አላቅም። ከዛሬ በኋላ ቤተ መንግስቴ ውስጥ እንደፈለግሽ የመቆየት መብት አለሽ። አንድ ስራ ሰሪም ተከብረሽ ትቀመጫለሽ አላት። እንዲህ በሚላት ጊዜ ሌይላ ከመሳቅ ይልቅ ፊቷን ዘፍዘፍ እንደተከፋ ሰው በመሆን እኔ ይህንን አልጠብቅም፣ ባይሆን ያንተ ጉዳይ እኮ አላለቀም፣ እንደምታስበው በዚህ አያልቅም አለችው። ደሞ ምን ማለት ነው አላት። በእርግጥም የታመምከው አንተ እንደምታስበው ስጋዊ ህመም አይደለም፣ መንፈሳዊ ህመም ነው ያመመህ። ያ ህመም እጅጉን ላንተ ቅርብ ነው በማለት ወደሱ ጠጋ ብላ በአበክሮ መንገር ጀመረች። ንጉሱም እልህና እንዴት ገብቶት በመጮህ ምንድነው? ማን አባቱ ቢዳፈር ነው እንዲህ ሊቀርበኝ የቻለው አለ። እሷም ጠንቋይ ወይንም ደጋሚ ሴት ሳትሆን አትቀርም አለች። ሁሉም ቤተ መንግስቱ ያሉት ሰዎች አበዱ። እንዴት እንዲህ ሊሆን ይችላል እያሉ እሷም ተረጋግተው እንዲያደምጧት በመናገር የእውነታም ይህ ነገር ሲህር ሊሆን ይችላል ብላ ጥቆማ ሰጠችው። ምክንያቱም አንተ በሰላም ነው እንቅልፍን የተኛኸው፣ ስጋዊ ሳይሆን መንፈሳዊ ልቦናዊ ህመም ነው። እንደዛ ባይሆን ኖሮ አትተኛም ነበር አለችው። ይገርማል፣ እንዴት እንዲህ ልታቂ ቻልሽ አለ። የእውነትም ጠርጥሬዋለሁ እያለ በእጁ በቦክስ እየተማታ ማነች አሁኑኑ ተገኝታ አንገቷን ሲቀላ ማየት እፈልጋለሁ እያለ በጩኸት መኝታ ክፍሉን ደነፋበት። ወዲያውም ሰይፉን በመምዘዝ ጋርዶች ቶሎ ወደዚህ ኑ እያለ ቀጭን ትእዛዝ ሰጠ። ይሄኔ ጋርዶቹ ተሰብስበው ሁሉም ወደ ቤተ መንግስቱ ወርደው ንጉሥ ሆይ ሺህ ዓመት ይንገሱ ምን እንታዘዝ ብለው ተንበርክከው እጅ መንሳት ጀመሩ። እንደተወራው ከሆነ አካባቢያችን ላይ ሲህር የሚሰሩ ሰዎች አሉ የሚባል ወሬ ደርሶኛል። ስለዚህ ሁላችሁም ተሰብስባችሁ አንድ በአንድ ቀጥታ የአይጥ ጎሬ ሳትቀር ኮርነሮች ሳይቀሩ ሁሉም አንድ ክፍል ሳትቀር ተፈትሻ ያቺ ሴትዮ አጠገቤ እንድትመጣ ፈልጋለሁ። ጉዳይ አይደለም ከጾታዋ ወንድ ትሆን ሴት፣ ሽማግሌ ትሆን ትልቅ አይመለከተኝም እያለ አይኑ እሳት ለብሶ እሳት ጎርሶ በጩኸት መናገር ጀመረ። ነገር ግን ካገኛችኋት አንድ ሰው እንዳይነካት፣ ቀጥታ በህይወት ነው እዚህ እንድታመጡት ምፈልገው በማለት ትዕዛዙን ሰጠ። ሁሉም አጎንብሶ ከተቀበለ ወዲህ ፍለጋ ወደ ከተማው። አንዲት ጉድጓድ ራሱ አልቀረችም። ሁሉም ተበረበረ፣ ተፈረፈረ። የአካባቢ መንደርተኞች ሳይቀር ይህን ጉድማ ሁላችንም ማየት አለብን እያሉ መንሾካሾክ ጀመሩ። እነሆ ሌይላም የሰላምና የደስተኝነት ኑሮ ማለትም ከጫካ ወጥታ ከሰዎች ጋር ተቀላቅላ መኖር ከጀመረች ቀናቶች አለፉ። ታሪካችን ይቀጥላል።